ሄዶ ወጣ ስንል ምን ነገሮች እንዳሉ እስኪ እንይ። በጣም በርካታ ያው እንዳልኳችሁ የቋንቋ ችግር ነው እዚህ ሀገር ትልቁ ችግር ያጋጠመኝ። ድንገት ደግሞ ሲም ካርድ ከኤርፖርት መጠየቅ አልቻልኩም ነበረ። ተዘናግቼ ሲም ካርድ የለኝም፣ ኢንተርኔት የለኝም ማለት ነው። ያ ማለት ወይ ስልኬን ሩም አላስደረግኩም፣ ስልኬም ኢንተርኔት አይሰራም። ሆቴል ሲሄድ ብቻ ነው ስልክ ማገኘው። በዚህ ምክንያት ቋንቋዎቹ በሙሉ በሩሲያኛ እንትን ያለው ሌላ ምንም አይነት ቋንቋ አላይም። ስለዚህ እዚህ ሀገር ስትመጡ ጥንቃቄ ማድረግ ያለባችሁ ዋና ዋና ነጥቦች፣ አንደኛው ሰዎች ብዙ ጊዜ ሲመክሩ እኔም ልመጣ ስል እንትን ያልኩት የዶላር ጉዳይ ነው። ዶላር መያዝ አለባችሁ የሚል ነው ብዙ ጊዜ ሲመከር የሰማሁት። ግን ከዛም ባለፈ ሲም ካርድ በጣም ወሳኝ ነው ማውጣት። እንግዲህ ኤርፖርት ካለ አሰፍ ባለመጠየቅ ምክንያት መረጃ መስጠት አልችልም። ቸኩዬ ነው የወጣሁት እና ውጭ ላይ ግን እስካሁን ማግኘት አልቻልኩም። እሱ አንዱ ትልቁ ያጋጠመኝ ቻሌንጅ ነው። ግን ደግሞ እዚህ ፊት ለፊት በቃ እንዲህ አይነት ነገር ይብሎ እንደ አክሱም እንዲህ ምናምን እንትን ያሉ ነገሮች በየቦታው። አሁን ይሄ ሚናራ ነው የሚባለው ወይንስ ሐውልት ነው ምንድን ነው አልገባኝም። እንዲህ አይነት ነገሮች ብዙ ነገሮች አሉት ሀገሪቷ። በቃ ያው እንደምታዩት በቃ ይሄ መስጂዱ ነው። እንዲህ አይነት ነገሮች ይበዙታል እና ትንሽ አሁን ያው ፀሐይዋም ወደ መግባቱ እየሄደች ስለሆነ ጨለምለም ማለት ነገር አለ። ግን ደግሞ የቻልነውን ያህል የምናይ ነው የሚሆነው። በቃ እግሬ ወደ ነዳይ ነው እየሄድኩ ያለ። የት እንደምሄድም አላውቅም። ያው አስጎብኝ ቢኖር ጥሩ ነው። ድንገት እዚህ ሀገር ያላችሁ የምታውቁኝ ማውቃችሁ ካላችሁ የነፍስ አድን ጥሪ እያስተላለፍኩኝ ነው። ብቻዬን ነው የመጣሁት። እዚህ ካዛን ኢስላሚክ ወርልድ ኢኮኖሚ ፎረም ስላለ 2025 ማለት ነው። እሱን ለመሳተፍ መጥቼ ነው እንግዲህ እንዲህ ብቻዬን እየተንከራተትኩኝ ያለሁት። እዛ ጋር ብታዩት ወንዝ አይደል? ወንዝ ነገር ነው። ዝም ብለን ያው በደመ ነፍስ እየሄድን ያገኘ ነው ቀርጻለን። እንግዲህ ተደርሳለ ወደዚያ ያስኬድን የመጨረሻ ድረስ። ኦኬ በዚህ ታች ነው የሚያስኬደው። ኦኬ ይሄ እዛ ጋር የምታዩት ወንዝ ነው። እሺ እዚህ ጋር ይሄ ወንዝ ነው። ብቻ ባህር አይደለም፣ ወንዝ ነው። እንደ አባይ ወንዝ በት ያው እነዚህ እንግዲህ አስፋልቱ ነው ዋናው አስፋልት። ወደዚህ መሄጃ የለውም። እንመለሳለን። እና እዚህ ሀገር በቃ ቋንቋ በጣም ማተር ያደርጋል። ስለዚህ የቋንቋውን ነገር በደንብ እንትን አድርጉ። በተቻለ መጠን ደግሞ ያው በቂ ዶላር መያዝ ያስፈልጋል። ምክንያቱም አሁን ባለው ከ2022 የሁለቶቹ ሀገሮች የሩሲያና የዩክሬንን ጦርነት አስመልክቶ የተለያየ ማዕቀብ ተጥሎባታል እቺ ሀገር እና የዶላር እንትኖች በቃ የብር ትራንዛክሽኖቹ ሎካል ናቸው ሁሉም። እና እነዚህ ያው ትልልቆቹ ሁሉም የዶላር ትራንዛክሽን እንቅስቃሴ አሜሪካ እጅ ላይ አይደል ያለችው። ስለዚህ እሱን ማዕቀብ ጥለውባታል። በዛ ምክንያት ካሽ ያስፈልጋል፣ ወይንም የዚህ ሀገር የሩሲያ ሀገር ካርድ ያስፈልጋል ማለት ነው። ስለዚህ በቂ ዶላር ከሌላችሁ እንዴት አድርጋችሁ ብር ልታገኙ እንደምትችሉ ከባድ ነው የሚሆነው። ወይ እንግዲህ እዚህ ሀገር ባንክ ያለው ሰው እሱ ጋር ተጓብታችሁ አጉዶላችሁ ምናምን። እንዳልኳችሁ ደግሞ ኖ እንግሊዝኛ በቃ ኖ አረበኛ ኖ አማርኛ በቃ خلاص እንዴት ተግባባለን? በጣም ናዲር ነው። አንዳንድ
ትልልቅ ሆቴሎች ያሉ አስተናጋጆች ናቸው እንግሊዝኛ የሚያናግሯቸው። ከዛ ውጭ ኢቭን ይሄ ሚዲየም እና ዝቅተኛ ሆቴሎች ላይ ኢቭን እኔ ባጋጠመኝ ነው እንግዲህ የማግኘት እድላችሁ በጣም ሬር ነው የሚሆነው ማለት ነው። ሀታ ኤክስፖ ላይ ኤክስፖ ዋና የእንትን ኤግዚቢሽን ኢስላሚክ ወርልድ ፎረም ላይ ዶክመንት ኮሌክት ለማድረግ ሄጄ የተቀመጡ ሰዎች ሁላ ኔፕ ናቸው እንደኔ ናቸው። እና በቃ በምን እንግባባ እንደገና ሌላ ከተሳታፊዎቹ መካከል ምናምን አስተርጉሜ ነው እንግዲህ አይዲ መውሰድ የቻልኩት። ለማንኛውም እስኪ ሌሎች ቦታዎችን ደግሞ አይታይት እናደርጋለን። ያው እንግዲህ ከዚህ ከመጣን አይቀር ለእናንተ ምናልባት ድንገት እንደኔ ግር ጥሏችሁ በምንም መልኩ አስቤ አላቅም እዚህ ሀገር መምጣት። ይሄ ፎረም ግብዣ ባይሰጠኝ ኖሮ ከፑቲናችን የመምጣት እድሉ በጣም የጠበበ ነው። ግን ድንገት መጣሁ። ከመጣሁ ደግሞ ልክ እንደኔ ድንገት እግር የሚጥላችሁ መቼም ወንድ ልጅ የት ወስዶ ይሄ እግሩ እንደሚጥለው አይታወቅም። ለእናንተ ይበጃል በሚል ነው። ይሄ ደግሞ ቸርች ነው ያልኩበት ምክንያት ያው ከላይ የቸርች ምልክት አለው። አሁን እዛ ጋር መስጂድ ነው። ሹፉ፣ ይሄ መስጂድ ነው፣ ትልቁ መስጂድ ነው። ይሄ ደግሞ ቸርች ነው። አላውቅም። ይሄ ደግሞ ሌላ እንግዲህ የሌላ ሃይማኖት እንትን ሊሆን ይችላል። የሆነ ኢብራሂም እያስታይል አይነት ነገር ነው ያለው። አንድ ቦታ ላይ በጣም በርካታ ነገሮች ናቸው ያሉትና አረ እንደውም አንድ እንትን ላይ ሳይ ሁሉም ማዕበዶች ያሉበት ደግሞ ዩቲዩብ ላይ አይቻለሁ። ሁሉም የሃይማኖት የአምልኮ ቦታዎች ያሉበት አይቻለሁ። እሱንም ካገኘሁት እንትና ወደ 16 ሰማያዊ ሆኑም ምድራዊ ሆኑም ሃይማኖቶች ተብሎ አንዱ የተታር ፈላስፋ የገነባው እንትን አይነት ነገር ነው። እሱንም ካገኘሁት እንትን አደርጋችኋለሁ ኢንሻአላህ። እስኪ ኦኬ። የነገር ወንዝ አይመስልም። በጣም እንትን የሆነ ውቅያኖስ ነገር ነው የሚመስለው። በጣም ሰፊ ነው፣ ሰፊ ነገር ነው። ያ እንግዲህ እዚህ ጋር እንደምታዩት ሀገር ይኸውላችሁ፣ እዚህ ጋር ሹፉ፣ ይሄ ነው አይደል? አሁን ከፍታ ቦታ ላይ ነው ያለ ነው። እዚህ ጋር ይሄ ባህር ዳር ባህር ነው ወይስ ምንድን ነው? ብቻ እዛ ጋር ያሉ እነዚህ የሚያማምሩ እንደ ሎጂ አይነት ነገሮች ናቸው። ይሄ ሹፉ እዚህ ጋር ይሄም ቸርች ነው መሰለኝ፣ ቸርች ነው መሰለኝ። ብቻ እዚህ ሀገር ምን ታዘብኩ መሰላችሁ? እዚህ ሀገር የታዘብኩት ከቱርክ አንጻር ማለት ነው። ይሄም እንደዛው እንደምታዩት ቸርች ይመስላል። አዎ ቸርች ነው። ይሄም እንደዛው ሹፉ እዚህ ጋር ወደ ላስጠጋው በቃ እንዳለ የቸርች ሚናራ ይሄም እንደዛው እንደዚህ ነገር ነው። ቱርክ ላይ በጣም ረጃጅም የእንትን ሚናራዎች የነበረው የመስጂድ ሚናራዎች ነው። ይህች ደግሞ ሩሲያ ደግሞ የቀጠናው የክርስትና እምነት ዋና ካፒታል ሲቲ ተደርጋ ስለምትቆጠር በየቦታው የምታዩት ቸርች ነው ማለት ነው። በጣም ብዙ ቸርቾች ታያላችሁ። እዚህ እንግዲህ አግለብያ ወይም አብዛኛው ሙስሊም ነው። የዚህ ካዛን ያለንበት መስጂድም ይታያል። ኦፍ ኮርስ እዚህም ፊት ለፊት የመስጂድ ትታያለች። ግን በቃ እንዲቀና ስትሉ የቸርች ምልክት ምናምን ታያላችሁ ማለት ነው። ይሄ እንግዲህ ጠቢዒ ነው ማለት ነው። ልክ እዛ በየቦታው መስጂዶችን ግብብዳ መስጂዶችን ቱርክ እንደምናየው ሁሉ እዚህ ደግሞ ይሄንን ማየት ኢትስ ኖርማል ማለት ነው። በቃ ኖርማል እንዲህ ነው ማለት ሀገር እንግዲህ የእሷ እዛ ሀገር ውስጥ ያሉ የተለያዩ የሃይማኖት ማምለኪያ ስፍራዎች እንደዚሁ ደግሞ ግንባታዎቿ፣ የማህበረሰቡ አወቃቀሩ፣ የጂኦግራፊ አቀማመጡ፣ ሁሉ ነገሩ ስለዛች ሀገር ምንነት እንዲሁ ሳታነቡ ሳትሰሙ የሆነ የሚነግራችሁ ነገር አለ ማለት ነው። እና ይሄን ነው እንግዲህ እዚህ እየተረዳሁኝ ያለሁት። እስኪ ደግሞ በሌላ ቪዲዮ ደግሞ እንገናኛለን ማለት ነው። ይሄን ይመስላል። ይሄንን የዩቲዩብ ቻናል ምንድነው የሚባለው? ይሄ የተረሳ ይሄንን የዩቲዩብ ቻናል ሰብስክራይብ አድርጉ። ደግሞ ጥያቄ ካላችሁ ደግሞ አስቀምጡ። ያው ከካዛን ከመውጣቴ በፊት
ሩሲያንም አስጎበኛችኋለሁ። ኦፍ ኮርስ ከካዛን ከመውጣቴ በፊት ማወቅ የምትፈልጉት ነገር ካለ አስቀምጡልኝ። ሰላም አለይኩም ወራህመቱላህ